ኩፍኝ ኩፍኝ ማለት በጣም በከፍተኛ ሁኔታ ከሰው ወደ ሰው የሚተላለፍና በቫይረስ የሚመጣ ህመም ሲሆን ዋና መተላለፊያ መንገዱም በሳልና በማስነጠስ ወቅት ከአፍና ከአፍንጫ በሚወጣ ነጠብጣብ ኤር ድሮፕሌትስ ነው። አንድ ህፃን ልጅ ኩፍኝ ከያዘው በድጋሚ አይዘውም። ስለዚህም በልጅነት ከያዘን አዋቂነት ዕድሜ ላይ በድጋሚ ላይታይ ይችላል። የኩፍኝ ዋና ዋና ምልክቱ ከፍተኛ ትኩሳት፣ ከፊት የሚነሳና ወደ ታች የሚወርድ ደቃቅ ሽፍታ፣ ሳልና አይን መቅላት ወይም አይናር መያዝ፣ ከአፍንጫ ፈሳሽ መብዛት። ሽፍታ ከመጀመሩ ከ4 ቀን በፊትና ሽፍታ ከታየ በኋላ ባሉት 4 ቀን በከፍተኛ ሁኔታ ሊጋባ ወይ ሊሰራጭ ይችላል። ኩፍኝ ለራሱ ተብሎ የተዘጋጀ መድኃኒት የለውም። ሆኖም ግን ኩፍኝ ሊያስከትላቸው የሚችላቸውን ችግሮችን ግን ማከም ይቻላል። እነርሱም የሳምባ ምች፣ የጆሮ ኢንፌክሽን፣ ተቅማጥ ናቸው። ስለዚህ ኩፍኝን ከማከም ይልቅ አስቀድሞ መከላከሉ የተሻለ ነው። ዋና መከላከያው ደግሞ የኩፍኝ ክትባት ነው። በሀገራችን እየተሰጡ የሚገኙ ክትባቶች በሽታን የመከላከልና ሞትን የመቀነስ አቅም መኖራቸውንና ደህንነታቸውን በኢትዮጵያ ምግብና መድኃኒት ባለስልጣን የተረጋገጡ ናቸው። ኩፍኝ